በአንድ ቀን ጥምቀት ከማንኛውም ችግር የሚፈውሰው የደብረ ገሊላ ልደታ ለማርያም ጸበል ነው። ብዙዎች በጠየቃችሁኝ መሰረት ወደዚህ ጸበል እንዴት እንደምትሄዱ በዚህ ቪዲዮ አሳያችኋለሁ። ከጎሮ ለምትመጡ ጎሮ አደባባይ የሀያት ታክሲ የሚያዝበት አጠገብ ሀያት 49 የሚጭኑ ታክሲዎች አሉ። በሱ ትመጡና ሀያት 49 መጨረሻ ላይ ትወርዳላችሁ። ከመገናኛ ለምትመጡ በተመሳሳይ ሀያት 49 ታክሲ ትይዙና መጨረሻ ላይ ትወርዳላችሁ። ሀያት 49 መጨረሻ ላይ እንደወረዳችሁ በዚህ ቪዲዮ ላይ እንደምታዩት አረንጓዴ ቀለም ያለው ኮንዶሚኒየም ይታያችኋል። በሱ አቅጣጫ የተወሰነ እንደሄዳችሁ ወደ ጸበሉ የሚጠቁም ባነር ታገኛላችሁ። እሱን አቅጣጫ ይዛችሁ ሂዱ። የእግር መንገዱ በግምት 20 ደቂቃ ይሆናል። እዚህ ቦታ ስትደርሱ ወደ ግራ ታጥፋችሁ የእግር መንገድ ትጀምራላችሁ። መንገዱ የተወሰነ ስለሚያስቸግር ለዚህ መንገድ የሚሆን ጫማ አድርጉ። ዳገትና ቁልቁለት የሚከብዳችሁ ከሰው ጋር ብትመጡ ይመከራል። እዚህ ቦታ ስትደርሱ ድንጋዩ እንዳዳልጣችሁ ጥንቃቄ አድርጋችሁ ተሻገሩ። ድንጋዩን ተሻግራችሁ የተወሰነ እንደሄዳችሁ ጸበሉ ጋር ትደርሳላችሁ። ይህ የጸበል መጠመቂያ ቦታ ነው። በዚህ ቦታ 7 ጸበላትን ትጠመቃላችሁ። ይህ ደግሞ ከአንገት በላይ ለሆኑ በሽታዎች ፈውስ የሚሰጠው የጻድቁ የአቡነ ዘርአብሩክ ጸበል ነው። ይህ ደግሞ የመቅደላዊት ማርያም ጸበል ነው። ይህን ጸበል ጠጥቶ ያልተፈወሰ የለም። ሁላችሁንም እመቤቴ ማርያም ለደጇ ታፍቃችሁ። ይህን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ለሁሉም አድርሱ። ፎሎ ማድረግ እንዳይረሳ።